ታህሳስ ድፍን 1 ዓመት። ኡስታዝ አማን አሰፋ አላህ ይዘንለት ልክ ሊሞት 2 እና 3 ቀናት ሲቀሩት እስር ቤት ያሉ ሰዎች እስከዛሬ ከሚያዩት ለየት ያለ ነገር ፊቱ ላይ ያነባሉ። ለሱ ቅርብ ለሆኑት የእስር ቤት ደረሶችም እየመጡ እነዚህ ሼህ ሰሞኑን ምን ነው ፈገግታ በዙ፣ ምንድነው ሳቅ አላቸውሳ እያሉ ይነግሯቸዋል። ኡስታዝ ለሚያዩ ሰው ቁጡ የሚመስልና ሃይባ ያለው ሰው ነበረ። ከቀጭን ሰውነቱ ጋር ግንባሩን ለሚያነበው ሰው ጀግና መሆኑ ያስታውቃል። ይህ የሁል ጊዜም ባህሪው ነው። ለቀረበው ሰው ደግና ተጫዋች፣ በሚያሳዝን ነገር ላይ ሆደ ቡቡ ነው። እናም ታሳሪው ከወትሮ የተለየ የውጭ ባህሪውን አይተው በመገረም ነበር ይሄን ያሉት። ኡስታዝ በእነዚህ ቀናት ውስጥ ለታሳሪዎች የሚያደርጋቸው ዳዕዋዎች ልቦና ላላቸው ሰዎች የስንብት የሚመስሉ ነበሩ። መነሻው ህልም ነበር። አንድ ቀን ህልም አየ። መልካም ህልም ከአላህ የሆነ ወህይ ነው። የሱ ህልሞች ደግሞ በመጽሐፉ ላይ እንዳነበብናቸው ኢስላምን እንደሚቀበል ካየበት ህልም ጀምሮ እስከ የጂሃድ ጉዞው ድረስ ያያቸው ህልሞች በተጨባጭ የሚተረጎሙ ህልሞች ናቸው። እናም ከህልሙ በኋላ ለአንድ ወዳጁ እኔ ምኞቴ በጂሃድ ሜዳ ወድቄ አላህን መገናኘት ነበር። እንዳየሁት ከሆነ ግን ያ የሚሆን አይመስለኝም። አሁን አላህን የምለምነው ጣዕረ ሞት ሰከረተል ሞት እንዳያከብድብኝ ነው በማለት ሹክ አለው። ወዳጁም ከበድ አለውና እረ ኡስታዝ እንደዚህ አይባልም፣ ገና ተፈተህ ብዙ እንሰራለን ኢንሻአላህ አለው። ኡስታዝም እንደመቆጣትና እንደመገሰጽ አድርጎ እንዴት መፈታትን እንደ ትልቅ ስኬት ታየዋለህ? ስኬት ማለት አላህ በሚወደው አቂዳና መንሃጅ መገናኘት ነው የሚል መልእክት ያዘለ ምክር ለገሰው። እውነት ነው። አላህ በማይወደው መንገድ ላይ ሆነህ ሐራም ክልል ውስጥ ብትሞት ምን ጥቅም አለው? አላህ በሚወደው መንገድ ላይ ሆነህ ግን እስር ቤት ውስጥ ብትሞት ድልም ስኬትም ነው። እስር ቤት በመሞት ኢብኑ ተይሚያ ምሳሌ ያለን። ኡስታዝ ህልሙ ወህይ መሆኑን የቂም ብሏልና ከቤተሰቦቹ ለእስልምና ተስፋ የጣለባቸውን አባላት ንጽጽርና ዳዕዋዎችን ጽፎ ኑዛዜ ያሰናዳ። አላህ እስልምናን ይወፍቃቸውና ሰላተል ጀናዛ እንዲሰገድበትም አደራ አለ። ዕለቱ ሐሙስ ነበር። የአስር አዛን መቃረቢያ ወቅት አካባቢ። ሰኞና ሐሙስ ደግሞ የማይተዋቸው ጾሞች ነበሩ። በእርግጥም ለአላህ መራብ ለሙእሚኖች ልዩ ጣዕም ያለው የሩህ መዝናኛ ኢባዳ ነው። እንዲያ ባይሆንማ ሙስሊሞች ከዓመት እስከ ዓመት ረመዳንን መች በጉጉት ይጠብቁት ነበር። ከቤተሰብ የመጣለትን የኢፍጣር ምግብ ተቀብሎ ወደ ማረፊያ ክፍሉ ገባ። አልጋው ጫፍ ላይ ተቀምጦ በሌላ ጊዜ የታጋይ ሙእሚኖች ዜና ሲደርሰው የጓደኞቹን እጅ እንደሚጨብጠው እጁን ዘረጋ። ጨበጡት። ልክኛ ወንዳታ ተባብለን እንደምንጨባበጠው አይነት ያስለመዳቸው አጨባበጥ ነበረ። ይህ ዜና ግን የራሱ ሞት ዜና ነበር። ድንገት ልቤን አለና በእጁ ልቡን ይዞ አላሁ አክበር፣ አላሁ አክበር፣ አላሁ አክበር አለ። ከነዚህ ተክቢራዎች በኋላ የዓይን እማኞች እንዳወሩት 5 ሰከንድ አልቆየም። ሩሁ ወደ ጌታዋ ሄደች። ጾመኛ ሆኖ ጌታውን ተገናኘ። ለጣዕረ ሞት ያደረገው ዱዓም ሙስተጃብ ሆነ ይመስላል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ የሙእሚን ሩህ በሞተ ጊዜ እንደ ውሃ ኮዳ ጠብታ ትወጣለች። ድንገተኛ ፌንት አይነት ነገር መስሏቸው አፋፍሰው ወደ ክሊኒክ ወሰዱት። ጉዳዩ ግን በህልሙ ያየው ወህይ እንጂ ሌላ አልነበረም። አላህ ይዘንልህ ያ አባ ፋሩቅ። አቡ ፋሩቅ ወራሽ አልነበረውም። ልጅ፣ ሚስት፣ ሙስሊም እናትና አባት ወዘተ። የሚያወርሰው አንድም ሀብት ንብረት የለውም። እንዴት ሀብት ንብረትስ ይኖረዋል? ዱንያን የፈታ ሰው ቁስ ምን ሊያደርግለት? ዓላማው ግልጽና አንድ ብቻ ነው። ለምሳሌ እኔ ዓላማህ ምንድነው ብባል አንድ ነገር ብቻ መጥቀስ አልችልም። በትምህርቴ እንደዚህ፣ በዱንያዬ እንደዚህ፣ ለዲኔ እንደዚህ ብዬ ነው ልናገር የምችለው። እኔን የተጠቀምኩት ለንጽጽር ሳይሆን እኛ ብሎ መናገር አግባብ ስላልመሰለኝ ነው። ኡስታዝ ግን
ዓላማህ ምንድነው ካልከው ሸሂድነት ብቻ ይልሃል። ትልቁ የታክሲ ሰልፍ 10 ብር በነበረበት ዘመን ቤተሰብ ከአውሮፓ አሜሪካ የሚልክለትን የ5000 ብር ጫማ ወለቅ አድርጎ ለተቸገረው የሚሰጥ የቸርነት ጎርፍ ነበረ። መስጠቱም አይታወቅበትም። ግን ዛሬ ያደረጋት ልዩ ብራንድ ጫማ ነገ ሌላ እስረኛ ላይ ስትታይ መታወቁ አማራጭ የሌለው ሆኖ እንጂ። የፋሩቅ አባት እሱ እስር ቤት ሆኖ የሚያስበው ውጭ ላሉት ነበር። እገሌ ሊያገባ ነው ካሉት ወጭ እንዴት ሊሆን ነው ብሎ ይጨነቃል። እገሌ ተቸግሯል ካሉት ከዚህም ከዛም ብሎ እንዲታገዝ ያደርጋል። መንሐጅ ለሚያልፈው ጭምር ይህንን ያደርጋል። ወላሂ ልዩ ስብዕና ልታይ አይልም። እውቅናና ዝና በጭራሽ አይሻም። ሐምና ገሙ የአላህን ቃል የበላይ ማድረግ ብቻ ነው። የሰዎችን ውለታ እውቅና አይነፍግም። ሰዎች በተለይም በሙስሊሙ አይን ጉምቱ የሚባሉ ስብዕናዎች ግን ውለታውን ክደውታል። እሱ የኛ አይደለም ብለውታል። ሂሳብ ጀሊሉ ጋር ነው። ለሴቶች ያለው አክብሮት ልዩ ነው። ዋጋ ይሰጣል። ለዲን እህቶቹ እንደ አባት ያዝናል፣ ይራራል። ባል የሞተባቸውን የቲም አሳዳጊዎችን ይጠይቃል። የሴት ሰሃቢያት ታሪኮችን ያውቃል። ስሟን የማታውቀውን ሰሃቢ አንስቶ ሲተርክልህ ያስገርምሃል። የአላህ ጠላቶች ላይ ደግሞ ጦር የሰበቀ ብርቱ ጀግና፣ በፍልሚያ ሜዳ ላይ አይን ለአይን የተለባለበ ወኔያም ሙጃሂድ ነበር። የሀገራችን ሙስሊም ያጣው አንድ ተራ ግለሰብ የሚመስለው ቀድሩን ስላላወቀለት እንጂ ሌላ አይደለም። አላህ የሸሂዶችን ደረጃ ይስጠው። አላሁማ አሚን።